እንግዲህ ቤተሰብ ሁሉንም ነገር አይታችኋል። በጣም ይገርማል። እንግዲህ የሀይሚና የብሩክ ነገር እጅግ በጣም ልብ የሚሰብር ነገር ነው። ልጅቷ አውቃ ሁሉን ነገር አስተካክላ መጣ። እነሱ የሚያምኑን ነገር፣ እነሱ ግርግር የሚፈጥሩን ነገር ነው በጣም ግራ የሚያጋባኝ። ቤተሰብ እግዚአብሔርን ነው የምላችሁ። እነዚህ ልጆች እግዚአብሔር አምላክ ከክፉ ይጠብቃቸው። በጣም በጣም ነው የሚያሳዝኑት። እጅግ በጣም ያው አዳዲስ ነገሮችም አሉ። ዛሬ በጣም ከባድ ነገር ነው የሚፈጠረው። ቤተሰብ እግዚአብሔር ሰላሙን ያልገውና ለማንኛውም ይሄን ቪዲዮ በእናታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም አመሰግናለሁ ሰብስክራይብ ስለምታደርጉኝ። እግዚአብሔር እጃችሁን ይባርከው ማለት ነው። እና ውዶቼ ያው ሀይሚና ብሩኬን እንዳያችሁ ነው። እጅግ በጣም ያሳዝናሉ። ሀይሚዬ የኔ ፍቅር የኔ ማር አውቃለሁ። ማንኛውም ሰው እንደዚህ አይነት ነገር ሲገጥመው ልቡ ይሰበራል፣ በጣም ያዝናል። አሁን አንቺ ማዘን የለብሽም። ከብሩክ ጎን ቆመሽ ሁሉንም ማሸነፍ ነው ያለብሽ። እቺ ወስላታ እናንተን ለማሸነፍ ነው ሀሳቧ። አይ ትላንት ተናገረችውን ሰምተሻል። ይሄን ቅሌቱ እንዳይወጣ ምናምን ያልሽ አሁን ምንድነው መሰላችሁ? አዲስ አበባ ሂዳችሁ እኔ እኮ ሰው የሚላችሁን ነገር ለምንድን ነው ማሰሙት? ቆይ እኔ እኮ ቤተሰብ የጨረቃ ፋሚሊ ለምንድን ነው ግን ሀይሚን ብሩኬም ሰው የሚላቸውን ማይሰሙት? ቆይ እኔ እኮ ስንት የተናገርኩኝ አይደለ? ስንት የለፈለፍኩኝ። አዲስ አበባ ሂዳችሁ ምርመራውን ብታደርጉ ትልቅ ነገር ነው ብዬ ተናገርኩኝ። ማንም ሊሰማ አልቻለም። በቃ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሜንሽን እያደረጋችሁ አቅርቡ። ማንኛውም ነገር አዲስ አበባ ቢመጡ ይፈታል። ይቺ ውሸታም ነች፣ አውቃ እቺ ወስላታ ውሸታም ነች። ውሸቷን ነው ይሄን ነገር ያደረገችው እና አብራ ሀይሚና ብሩኬን ለማጣላት ሀይሚና ብሩኬ እንዲዋረዱ ብሩክ ስሙ እንዲጠፋ። አሁን አንዳንድ ኮሜንት ደግሞ አይቻለሁ። ባካችሁ ማታውቁትን ነገር በኮሜንት አትፍረዱ። ተው እረፉ። ብሩክ አላደረገውም። አንዳንድ ኮሜንታተሮች የብሩኬ ጠላት የሆናችሁ ናችሁ መሰለኝ። በቃ ያደረገው ነገር ነው ምንድነው? ለምን አያምንም ምናምን ትላንትና በተነባረ ለምን አላደረገውም? ብሩኬ ምንም ያደረገው ነገር የለም። እባካችሁን ዝም ብላችሁ አትፍረዱ። ተው ይፈረድባችኋል። ብሩክ ምንም ነገር ያደረገው ነገር የለም። 100% ነው የተማመነበታለሁ። ብሩክ እንዲች የነካት ነገር አንዳንድ ልጆች አላችሁ የአንድ ቀን ስህተት ይሆናል እንደዚህ ያደረገው ምናምን። የምን ስህተት የለም። ምንም አይነት ስህተት የለም። ቤተሰብ እኔ ከመጀመሪያም ጀምሮ እየተከራከርኩ ነው ያሉት። ከመጀመሪያም ጀምሮ እኔ ማምነው አዲስ አበባ መተው ዲኤንኤን ሰተው አንድ ወር ቆይቶ ሲወጣ አዎ ትክክል ነው ብዬ እቀበላለሁ። የብሩክ ልጅ ነው ብዬ እቀበላለሁ። ግን በአሁን ሰዓት የብሩክ ልጅ ነው ብዬ የምቀበለው ነገር የለም ማለት ነው። በተረፈ ደግሞ እሷ አሁንም ከባድ ነገር እያዘጋጀች ነው ያለችው። ይኸውላችሁ አሁንም አዲስ አበባን ቢሄዱ እዛም ተደራጅታ ይጠብቋታል። እሷ ይኸውላችሁ ከውጪ ነው ገንዘብ የሚላክላት፣ ገንዘብ እየተላከላት ነው እንደፈለገች እያሸረገደች ያለችው ማለት ነው። ስለዚህ አሁንም ቢሆን እነ ብሩክ አዲስ አበባ ይህንን ካደረጉ ራሱ በጣም በበቃ በአደገኛ ሰው ነው መደረግ ያለበት። ቤተሰብ ባለበት ሁሉ ነገር በተፈጸመበት ነው እንጂ ዝም ብሎ እንደ በቀደሙ ሂዳችሁ ዲኤንኤን ተመረመረን ብላችሁ የሌለ ነገር ባታረጉ ጥሩ ይመስለኛል። ሀይሚዬ ተረጋጊ። ብሩክ ይወድሻል፣ ያፈቅርሻል። ብሩክ ያንቺ ብቻ ነው፣ የማንም ሊሆን አይችልም። ስለዚህ እኔ ነው አላለችም ብሩክን እና ብሩክዬ የኔ አባት አይዞክ፣ በርታ፣ ከጎንክ ነን። አንተ ምንም እንደማታረግ እኔ እተማመናለሁ። እኔ እህትክ እተማመንብሃለሁ። አንተ ጨዋ ነህ። ጨዋ ወልዶ ጨዋ ያሳደገክ ነክ። ስለዚህ ምንም አትሳሳትም። እርግጠኛ ነኝ ምንም አይነት ስህተት ያደረግኩ ነገር የለም። እቺ ሴት ያንተን ስም ለማጥፋት ነው እንጂ ምንም ነገር የለም። እና ባካችሁን በቃ ከነ ብሩኬና ከሀይሚ ጎን መቆም አለብን። ሀይሚዬም ተረጋጊ ነው ምለው። እቺ ሴት በጣም ብዙ ነገር ነው የምታደርገው። እቺ ሴት አንቺ ላይ ነው ይሄን ነገር እያደረገች ያለችው። አንቺን ለማዋረድ፣ አንቺ ወደ ኋላ እንድቀሪ፣ አንቺ እንድትወድቂ ነው ይሄ ሁሉ ታምር እየፈጠረች የምትመጣው። ሀይሚዬ እባክሽ ራስሽን ጠብቂ። አሁንም ቢሆን እኔ አውቃለሁ ሀይሚ ሲደክማት ሀይሚ እንደዚህ ነገር ፊቷ እኔ በፊቷ ነው ፊቷ ቢጫ ነው የሚሆንብኝ፣ የሆነ ፊቷ ቀይር ይልብኛል። ስለዚህ ችግር የለውም። ከባልሽ ጋር እጅ ለእጅ ተያይዛችሁ ይሄን ነገር ታልፉታላችሁ ብዬ አስባለሁ። እቺ ተንኮለኛ አሁንም ሌላ ሴራ እያሴረች ስለሆነ ሌላ ነገር እያደረገች ስለሆነ እኔ ምንም የምናገረው ነገር ግን እኔ እሷን ላናግራት እፈልጋለሁ። የአዩ ስልክ ተልኮልኛል። እንግዲህ ደውዬላት ነበረ፣ ስልኬን አላነሳችሁም። ቮይስ ልኬላታለሁ። ቮይሱንም አላየችውም። በጣም የሆነች የፈላባት ነች ልጅቷ፣ የፈላባት ነች። የሰውን ቮይስ አታይ
የሚደወልላት አታነሳ። ስንት ቀያይር ይመስላችሁ ደው አታነሳም። ለምን ስለነ ብሩኬ ስለምንናገራት ስለምንሰድባት አታነሳም ስልኳን። ለማንኛውም ቤተሰብ ከእኔ ካገኟት ካናገርኳት እንግዲህ አሳውቃቸዋለሁ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ተረፈች።